ታውቃለህ አሁን በዚህ ሰሞን ጥምቀት እየደረሰ ነው እና ብዙ ሰዎች አዳዲስ ልብስ ይገዛሉ፣ አዳዲስ ነገሮች ያደርጋሉ እና በተለይ ግን አዳዲስ ልብሶች ነው የሚገዙት። እና አንደኛው ያ ሪያሊቲ ነው ማለት ነው። ሌላኛው ደግሞ በሌላ ሳይድ ሎሚ ሜንታሊቲ አለ ሪሌሽንሺፕ ዴቲንግ ቲንግ ማለት ነው። እና ይህ ነገር እንዴት ሶሳይቲው ላይ ኢምፕሊመንት እንደሆነ አላውቅም፣ ግን ይሄ ሁላችንም የምናደርገው ነገር ነው። እና ታውቃለህ ከሪሌሽንሺፕ ዴቲንግ አርባሽ የተማርኩት አንድ ነገር ቢሆን ማለት ነው ምን መሰለህ፣ በህይወት ላይ ምንም ነገር የምትኖርበት ከሌለ ያን ዴቲንግ ላይፍ ቼዝ ስታደርገው ራስን እያጣ የምትመጣው ራስን እያጣ ልንገር፣ ምንም ህይወትን ራስ የምታውቅበት መንገድ ጀስት ገንዘብ ስለሰራ አይደለም ወይም ያን ሪሌሽንሺፕ ለማሳደግ የምታደርጋቸው ነገሮች ወጪዎች የምታለቃቅሰው ሽት አይደለም። መረዳት ያለብህ ህይወት ላይ መኖር የምፈልግ ከሆነ የራስን ነገር መጀመር መምረጥ አለብህ። እነዛ ነገሮች ጀስት ፕራዮሪቲ ከአንድ እስከ 10 ብናስቀምጣቸው አንደኛው ቢዝነስ፣ ሁለተኛው ሪሌሽንሺፕ፣ ሶስተኛው እንደዚህ እያልክ ራስን በየአመቱ መገምገም ትችላለህ። በዚህ አመት አይዲያ ይሄ ነው ምናምን። ግን አንዳንድ ሰዎች እዛ ሜንታሊቲ ላይ የሚቀሩት የሎሚ ሜንታሊቲ ጥምቀት ምናምን የሚቀሩት ማለት ነው ህይወታቸው ላይ የሚኖሩበት ነገር የላቸው እና ጀስት ሰዎችን አቴንሽን ለመሳብ ግራብ ለማድረግ ምናምን እና ህይወታቸው ላይ ደስተኛ እንደሚሆኑ ልንገር። ይሄንን ሪላይዝ ያደረኩት ማለት ነው ከራሴ ኤክስፒሪየንስ ያየሁት ነገር አለ ነገሮችም አለ እና አንዳንዴ ያ ነገር ማለት ነው ሪሌሽንሺፕ ዴቲንግ በዚህ እድሜ በ23 ዓመት እድሜ ዴቲንግ ማለት ነው መጥፎ ነው አይደለም፣ በጣም ጠቃሚ ነው። በህይወት ላይ ያ ነገር ግን በህይወት ላይ ምንም ከሌለ አቴንሽንን ይሰርቃል፣ ሰዓትን ይሰርቃል፣ ኢነርጂን ይሰርቃል፣ ዶፓሚንን ይሰርቃል እና በጣም ማረዳት ያለብህ ነው። እንዴት ብዬ ኤክስፕሌን ላደርገው አልችልም፣ ግን በጣም አደገኛ ሜቶዶሎጂ ነው ይሄ። እንደ ሳይንስ የሚመስላል፣ ግን በህይወት ላይ ነገሮችን ሪሌሽንሺፕ ላይ የሆነ ነገር ለማወቅ ከፈለግ ጀስት ራስ ላይ ፎከስ ካረግ ሌሎቹ መንገድ እንደሚከፈትልህ ማወቅ አለብን። እኔ ላይፌ ላይ የሁሉ ኤክስፒሪየንስ እስካሁን አድርጌያለሁ። እስካሁን እስከ 21 ዓመቴ አሁን እስከዛ አድርጌያለሁና ከዛ የተማርኩት ነገር ምን መሰለህ፣ ሌላው አልፈልግም፣ ግን ሴቶች ብዙ ጊዜ እንደ ቦነስ ናቸው ብለህ መውሰድ ትችላለህ። ህይወት ላይ የሆነ ነገር አቺቭ አደረግህ ያን ቦነስ ግራብ አድርገህ ታሸንፋለህ ይባስ እና እነዚህ ሜንታሊቲ ውስጥ አትግባ። ምክንያቱም ህይወት ላይ የሚሰርቅ ነገር ቢሆን ይሄ ዴቲንግ ላይፍ ነው እና ደስተኛ ያደርገኛል ወይም የተሻለ ቦታ ይደርሰኛል። ኦፍኮርስ የመጀመሪያ 3-4 ወራት ያደርጋል እና ከዛ በኋላ ለመጀመሪያ 3-4 ወር ያን ነገር የምታደርገው ያን ነገር ፕራዮሪቲ የምታደርገው እነሱን ፔድስታል ላይ ስላስቀመጥካቸው ወይም እነሱ በህይወቴ ላይ አስፈላጊ ነገሮች ነው ብለህ ስላሰብክ ነው። ግን ልክ ከ4-5-6 ወር እየመጣ ሲል እሷና አንተን ማለት ነው አሁን የመጀመሪያው ወር ላይ እሷ እዚህ ናት አንተ እዚህ ነህ አይደለም፣ እኩል እየሆናችሁ ትመጣላችሁ። የዛኔ ያ ኢሞሽን ድሮፕ እያደረገ ነው የሚመጣው እና ይሄን ነገር መረዳት ያለብን ከመጀመሪያ ሌቭል ላይ ስቴብል ከሆንክ ከዛን ሌቭል አፕ ታደርጋለህ ወይም መጀመሪያ ህይወት ላይ ምንም ነገር ሳታውቅ ሪሌሽንሺፕ ላይ ከገባ ፔድስታል ላይ ታስቀምጣለህ ማለት ነው። ሰዎች ግን መጀመሪያ ራስን ገንብጥ የተሻለ ቦታ ከደረስክ እነሱ አንተን ነው እንደ ፕራዮሪቲ ማየት እና ሙስሊ ይሄ ነው መረዳት ያለብን።